6 ዓመት ታሪክ ውስጥ እንደዚህ ዓመት በዲቪ ወደ አሜሪካ የበረሩ አሸናፊዎች የተመዘገበበት ዓመት የለም። እስከዛሬዋም ቀን ድረስ ወደ 1600 የሚሆኑ አሸናፊዎች ቪዛቸው ተፈቅዶላቸው ከኤምባሲ ወጥተዋል። እናም ይሄ ዜና በዚህ ሳምንት ለሚወጣው ለዲቪ 2026 አሸናፊዎች ደስ የሚል የምስራች ነው። እናም ሁላችሁም እንደምታውቁት ዲቪ 2026 በዚህ ሳምንት ሚያዝያ 25 ወይም ሜይ 3 ቅዳሜ ቀን ነው የሚወጣው። እናም በዚህ ቀን ላይ ዲቪ ከደረሰን እስከዛሬ ከነበሩት ዓመቶች በምን ይለያል ካላችሁ በቀላሉ አስረዳችሁ። በመጀመሪያ ወደ ኋላ 5 ዓመታት እንመለስና የዲቪ 2020 ብንመለከት እንደ ኢትዮጵያ ወደ 2000 አሸናፊዎች የነበሩ ቢሆንም ከነዚህ ውስጥ ግን ወደ አሜሪካ መሄድ የቻሉት 150 አካባቢ ብቻ ነበሩ። የዲቪ 2021 ስንመለከት ወደ 4000 ሰው ዲቪ ደርሶት ነበር። በኮቪድ ምክንያት ወደ 56 ሰው ብቻ ነበር ሄደው። 2022 ላይ የተሻለ አፈጻጸም ነበረው። እናም በየዓመቱ ያለው አፈጻጸም ጥሩ ስለነበር በዲቪ 2023 ከ2800 አካባቢ አሸናፊዎች ወደ 630 አሸናፊዎች ቪዛቸውን አግኝተዋል። በዚህ መሰረት በዲቪ 2024 ከደረሳቸው 3000 አሸናፊዎች መካከል በጣም የተሻለ አፈጻጸም በመኖሩ ምክንያት ወደ 1500 አካባቢ ቪዛቸውን ማግኘት ችለው ነበር። እነዚህ መረጃዎች ወስዳችሁ የዛሬ ዓመት የወጣውን ዲቪ ስታዩ በዲቪ ላይ የተፈጠረውን ተአምር በቀላሉ መረዳት ትችላላችሁ። እንደሚታወቀው በየዓመቱ የሚወጣው ዲቪ 12 ወር የኢንተርቪው ጊዜዎች ይኖሩታል። የዛሬ ዓመት የወጣው ዲቪ ደግሞ ከነዚህ ውስጥ 7 ወሩን ተጠቅመዋል። እናም በእነዚህ 7 ወር ጊዜ ውስጥ ብቻ ወደ አሜሪካ የገቡ እንደዚሁም ቪዛቸውን ያገኙ የኢትዮጵያ አሸናፊዎችን ቁጥር ስታዩዋቸው ባለፉት 5 ዓመታት የነበሩ የዲቪ ጊዜዎች ዓመቱን ሙሉ ሰርተው ካስመዘገቡት የዲቪ አሸናፊ በላይ በዚህ 7 ወር ውስጥ ብቻ ቪዛውን ያገኘ እንደዚሁም ወደ አሜሪካ የበረረው አሸናፊ በደንብ ይበልጣል። አስቡት፣ ከነዚህ 1700 ኤምባሲ ገብተው እንኳን ደስ አላችሁ ተብለው ከወጡ አሸናፊዎች በተጨማሪ ወደ 700 የሚደርሱ አሸናፊዎች በቅርቡ ኢንተርቪው እንዲገቡ ቀጠሮ ተይዞላቸዋል። ይህም ብቻ አይደለም፣ ገና ያልተሰራባቸው 5 ተከታታይ ወሮች አሉ። በእነዚህ ወራቶች ደግሞ ሌሎች ተጨማሪ አሸናፊዎች ይጠራሉ። እናም እነዚህን ቁጥሮች በጠቅላላው ስደምሯቸው 2000 ቤቶችን የሚያጋምስ አሸናፊ በዚህ ዓመት ብቻ ወደ አሜሪካ እስከ ቤተሰቡ ይገባል ማለት ነው። እዚህ ላይ ጥያቄው የሚሆነው እስከዛሬ ለምን ትንሽ ሰው ሄደ? በዚህ ዓመትስ ከፍተኛ ቁጥር ያለው አሸናፊ ለምን ሊሄድ ቻለ ካላችሁ ምክንያቱ በጣም ቀላል ነው። ከዚህ በፊት የነበሩትን ቪዲዮዎች ካያችሁ ከፍተኛ አሸናፊ ወደ አሜሪካ እንዲገባ የሚያደርገው ትልቁ ምክንያት የኤምባሲዎች አፈጻጸም ነው። እናም ምክንያቱ ይሄ ነው። የኢትዮጵያ ኤምባሲ አፈጻጸም በእጅጉ በዚህ ዓመት ጨምሯል። ኤምባሲያችን የራሱን ሪከርድ ብቻ አይደለም የሰበረው፣ እንደ አፍሪካ እንኳን ካየነው በዚህ ዓመት በጣም ጥሩ አፈጻጸም አላቸው ተብለው ከሚጠቀሱ 3 ኤምባሲዎች ውስጥ ከዲቪ በተጨማሪ በሌሎች የቪዛ አይነቶችም ስሙ የሚጠቀስ ኤምባሲ ነው። ስለዚህ ከዚህ በፊት አሸናፊዎች ዲቪ ደርሷቸው ወደ አሜሪካ እንዳይገቡ እንደ ችግር ሲነሳ የነበረው የኤምባሲዎች አፈጻጸም ነበር። ነገር ግን በዚህ ዓመት ነገሮች ሁሉ ተቀያይረው የኢትዮጵያ ኤምባሲ የዛሬ ዓመት እንኳን ዓመቱን ሙሉ እስከ 30,000 የአሸናፊ ቁጥር ብቻ ነበር ያስተናገደው። በዚህ ዓመት ግን ገና በ7 ወር ብቻ እስከ 33,000 ቁጥር ያላቸውን አሸናፊዎች መጥራት ችሏል። እናም ለዚህ ለውጥ ዋነኛው ተዋናይ በኢትዮጵያ የአሜሪካ ኤምባሲ ነው። ከዚህ በፊት እንደወቀስነው ሁሉ ዛሬ የማመስገኛ ጊዜያችን ደርሷል። ስለዚህ የኢትዮጵያ ኤምባሲን ከልብ እናመሰግናለን። ነገር ግን እዚህ ላይ ማወቅ ያለባችሁ ቪዛቸው ከተፈቀደላቸው አሸናፊዎች በተጨማሪ ኢንተርቪው ገብተው አልተሳካላችሁም የተባሉ ወደ 116 አሸናፊዎች እስከነ ቤተሰቦቻቸው አሉ። ከዚህ በተጨማሪ ደግሞ ወደ 220 የሚሆኑ አሸናፊዎች እስከ ቤተሰቦቻቸው ቱቱዋንጂ የምንለው ወይም ደግሞ መረጃቸው እስከሚጣራና እስከሚያሟሉ ቪዛቸው በጊዜያዊነት የሚከለከልበት ውሳኔ ውስጥ ገብተዋል። እውነቱን ለመናገር አብዛኞቹ አሸናፊዎች እንደዚህ አይነት ችግር ውስጥ እንዲገቡ ያደረጋቸው በቀላሉ መከተል ያሉባቸውን ስቴፖች ባለመከተላቸው፣ እንደዚሁም አንድ ሰው ዲቪ ከደረሰው በኋላ ምን ማድረግ ያለበት፣ ምን ማስተካከል አለበት የሚሉትን መመሪያዎች ባለማወቃቸው ነው። ነገር ግን እናንተ ዲቪያችሁ ደርሷችሁ እነዚህ ከላይ ያየናቸው 2 ውጤቶች እንዳይደርሱባችሁ አንድ መፍትሄ ይኖራል። እሱም ከዛሬ ማታ 2 ሰዓት ተኩል ጀምሮ ቲክቶክ ላይቭ እገባለሁ። በዲቪ ዙሪያ ያሏችሁን ማንኛውንም ጥያቄዎች እዚሁ ቲክቶክ ላይ ላይቭ የማስተናግድ ነው የሚሆነው። ይህ ፕሮግራማችን የዲቪ ውጤት እስከሚወጣ ድረስ የሚቀጥል ይሆናል። ቪዲዮውን ለጓደኞቻችሁ ሼር አድርጉላቸው። ኮሜንት ላይ ደግሞ ኤምባሲያችንን ገብተን እናመሰግናለን። ለዲቪ 2026 አሸናፊዎች መልካም ዕድል ይሆኑላችሁ። ዚዙ ድማይክስ ነበርኩ። ባባይ